ጳውሎስ እርግጠኛ ነኝ እነዚህ በሙሉ አይለዩኝም የሚለው እወደዋለሁ አይደለም፣ ወዶኛል። መወደዱ ላይ ተያይዘናል። እኔና እግዚአብሔር አይደለም ይዞኛል። በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ሊለየኝ እንደማይችል ተረድቻለሁ። ያላፋኝ ይሆናል እንጂ ሊለየኝ እንደማይችል ገብቶኛል። እንደው እግዚአብሔር ግን አይገርምም? ከማትወጋ ነው ተወግተህ ብትችል ይሻለኛል። አሁን ሊያሰቃየው ፈልጎ ሳይሆን አብሮት እንዲኖር ፈልጎ ስትኖር ወክ ስታረግ ኢየሱስ አብሮ እንዳለ እንዲገባ ይሄኛው አያጠፋኝም፣ ይሄኛው አይለየኝም፣ በወደደኝ በእርሱ ከአሸናፊዎች የቸርች ድምጽ ነው እንበልጣለን ይላል። ኢየሱስ መስቀል ላይ ሲያጣጥር አባቴ ምን ነው ተውከኝ እያለ አንድያ ልጁ ሲያጣጥር አብ ዝም ያለው እኔን አይቶ ነው። ሁሉ ነገር ልክ ሲሆን ቁጥሩ አይደለም፣ ህይወት ድክም ነው የሚለው። መከራ የላይፍ ባላንስ ነው። ናቹራል ነው መታበይ። ሃምብል መሆን ነው ስፒሪቹዋል። ብትታበይ ልክ ነህ፣ ሰው ነህ። ሃምብል ኮንክስ መንፈሳዊ ሆነሃል። ምክንያቱም ትዕቢተኛን ሰይጣን አይደለም እግዚአብሔር ነው የሚቃወመው። ሰይጣንማ ጎሽ ጎሽ ነው የሚለው። የአርቲፊሻል የሆነው ፋሻል የሆነው ነገር አይደለም። የውስጡ ጄኒውን እንድትሆኑ ይሄ በውስጥ ሰውነታችሁ በመንፈሱ እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲያድር በእኔ ቦታ መስቀል ላይ እስከ መሞት ወዶኛል፣ ህይወት ሰጥቶኛል፣ ለዘላለም ከኔ ጋር ኑር። ይሄ ብቃት ነው ለኛ። ይሄን ሁሉ ሲቃያየ ሰው ቆሞ ሲያወራ ከክርስቶስ ፍቅር ይዞኛል። የጳውሎስ መተማመን ተወድጃለሁ። ምን አይነት ፍቅር ነው የተገለጠው? ጳውሎስ በብዙ ደብዳቤዎቹ ላይ ለነበሩት አብያተ ክርስቲያናት ይጸልያል፣ ለቅዱሳን ሁሉ ይጸልያል። ከጸለያቸው ጸሎቶች መካከል አንዱ በዚህ በኤፌሶን ምዕራፍ 3 ላይ የቀረበ ጸሎት ነው። ጳውሎስ ወደ ኤፌሶን ከተማ ሲገባ 12 ሰዎችን አገኘው ነው ያለው። እና እነዛን 12 ሰዎች ሲያገኛቸው የጠየቃቸው መንፈስ ቅዱስን ተቀበላችሁን የሚል ጥያቄ ጠየቃቸው። እንግዲህ ሰውን ደጅ ካገኘ ነው የምንጠይቀው ጌታን ተቀብለሃል ነው የምንለው። ቸርች ካገኘ ነው የምንጠይቀው መንፈስ ቅዱስን ተቀብለሃል። የመለሱለት መልስ እንኳን ልንቀበለው መኖሩን እንኳን አናውቅም ነው አይደል? በጣም ከባድ መልስ ነው። ማን ነው መንፈስ ቅዱስ? ምንድነውስ የሚያደርገው? ይሄንን ጥያቄ መልሰው ለጳውሎስ ሲጠይቁት ጳውሎስ ቁጭ አድርጎ አይደለም ያስተማራቸው። እንደዚህ 12ቱም ላይ መጀመሪያ እጁን ጫነ ነው የሚለው። ምክንያቱም መንፈስ ቅዱስ ደጅ ሆኖ ማስረዳት ከባድ ነው። ውስጥ ይግባና ብንማማርን በቀላሉ ይገባቸዋል አለ እና ያለ መንፈስ ቅዱስ ስለማይሆን 12ቱም ላይ እጅ ጫነ። ሁሉም መንፈስ ቅዱስን ተቀበሉ። ለመቀበላቸው ምልክት የሚሆኑ በልዩ ቋንቋ ተናገሩ። ከመካከላቸው ደግሞ አንዳንዶቹ ትንቢትን ተናገሩ ይላል። ይሄ የመጀመሪያ የዚች ቤተክርስቲያን የመተከሉ የመጀመሪያ ልምምዳቸው ነው። መንፈስ ቅዱስን ተቀበለች ቤተክርስቲያኒቱ እና ጳውሎስ ድፍን 3 ዓመት ነው የተቀመጠው። 2 ዓመት ከ3 ሳምንቱ ግን ትምህርት ነበር። በጣም ሶሊድ የሆነ ትምህርት ነው። በየዕለቱ እያገኘ ያስተምራቸው ነበር የሚል ቃል አለ። ምናልባትም በጳውሎስ 4 ሐዋርያዊ ጉዞዎች ውስጥ የኤፌሶንን ያክል ረጅም እድሜውን፣ ጉልበቱን፣ ዕውቀቱን፣ አቅሙን የጨረሰ ቦታ የለም። ከተተከለችም ከጸናችም በኋላ እንዲሁ ትቷት አልሄደም። ለሚያምነው እውነተኛ መንፈሳዊ ልጁ ለነበረው ለጢሞቴዎስ ነው። እሱን ነው በቤተ ክርስቲያኒቱ ላይ እረኛ አርጎ ሾሞ ጳውሎስ ወደሚቀጥሉ አገልግሎቶች ሄደ። በኋላ ላይ ከጥቂት ዓመታት በኋላ እቺን ቤተ ክርስቲያንና ከተማዋን አገልግሎታቸውን እያሰበ ጳውሎስ ይህንን ደብዳቤ ለቤተ ክርስቲያኒቱ 60 ዓመተ ምህረት ላይ ሮም እስረኛ በነበረበት ወቅት ይህን ደብዳቤ ጽፈዋል። ስለዚህ ደብዳቤ የተጻፈው 60 ዓመተ ምህረት አካባቢ ነው እና ከጳውሎስ የእስር ቤት ደብዳቤዎች መካከል ከ5-6 የሚሆኑ ጽፏል። ከእነሱ መካከል አንዱ የኤፌሶን ደብዳቤ ነው እና በጣም ጠንካራ ደብዳቤ ነው። እጅግ በጣም ጥልቅ የሆነ ትምህርት ያለበት ደብዳቤ ነው። ከሌሎቹ የሚለየው 2 ጸሎት የተጻፈበት ደብዳቤ ነው፣ ወይንም ጳውሎስ ደጋግሞ የጸለየበት ደብዳቤ ነው እና አንዱ ጸሎቴ ነው። በዚህም ምክንያት አባትነት ሁሉ ከሚሰየምበት ከአብ ፊት በረከካል። አይሁዳውያን ቆመው ነው የሚጸልዩት። በጣም የተለየ ነገር ካላቸው ነው የሚንበረከኩት። ጳውሎስ በዚህ ምክንያት አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካል። እናንተ በክርስቶስ ኢየሱስ ያለውን በክብር ባለጠጋ የሆነውን የእግዚአብሔር ምስጢር እንድታውቁ በመካከላቸው አለው። በዚህ ምክንያት እጸልያለሁ። እምለምነው የምጠይቀው ነገር እጅግ በጣም ሰፊ ስለሆነ እምንበረከከው እሱ ፊት ነው። ምንም ነገር ተለምኖ የማይታጣበት ነው። በጣም ጸሎት የሚያስፈልገው ሰዓት ነው ጳውሎስ። ይሄ ሰዓት እስር ቤት ነው፣ ለዛውም የሮም እስር ቤት ነው። እጅግ ጸሎት ያስፈልገዋል ከእስር ቤት እንዲወጣ። ጳውሎስ እንደዚህ ይላል፣ እጸልያለሁ። ለማ ለእናንተ። ኤፌሶን ከተማ በጣም ሴሌብሬት ሲቲ ናት። ኤፌሶን በጣም ዘመናዊ ከተማ ናት ኤፌሶን። ህዝቧም ከነበረው ሶሳይቲ መካከል እጅግ በጣም በኑሮ የተሻለ ነው።
ከሮም ቀጥሎ ሁለተኛ የመንግስት መቀመጫ ከተማ ነች። በጣም ጥሩ ስራ እየሰራ ለሚኖረው ህዝብ እስረኛው ይጸልያል። ሼን እጁ ላይ ያለ እግሩ ተይዟል፣ እስር ቤት ነው ያለው። ለእናንተ እኔ ጸልያለሁ፣ ጸልዩልኝ ይላል ምዕራፍ 6 ላይ። የሚጸልዩለት ግን እንዲፈታ ሳይሆን አንደበቴን ስከፍት የምናገረው እንዲሰጠኝ ነው። ከዚህ በኋላ ጳውሎስ ሄዶ አፉ የሚከፈተው የት ነው? ፍርድ ቤት። አሁን ወጥቼ ቸርች መጥቼ እሰብካለሁ አይደለም የሚለው፣ ኮርት ላይ ልቆም ስለሆነ እዛ ስቆም የምሰብከውን እንዲሰጠኝ። ሰዎቹ የተለየ ነው አይደል መነካታቸው። በውስጥ ሰውነታችሁ በመንፈስ እንድትጠነክሩ ስርና መሰረታችሁ በፍቅር የጸና እንዲሆን ጸሎቱን ይዩት። እሱ እስር ቤት ነው ያለው፣ እነሱ ደጅ ነው ያሉት። ለሱ ነው መጸለይ ያለበት። እንደ ባለ አይምሮ በጣም ጥልቅ መንፈሳዊ ሰው ስለሆነ ተንበርክኳል። እስር ቤት ውስጥ ለመንበርከክ አይመችም። እግር ብረት አለውና እግር ብረቱን እንደምንም አስተካክሎ ሰንሰለቱን እንደምንም አንፏቆ ቁስሉን ሲነካው እንዳያመው አድርጎ ይንበረከካል። እና በውስጥ ሰውነታችሁ በመንፈሱ በኃይል እንድትጠነክሩ ከላይ ያለው ነገራችሁ እንዲያምር አይደለም የሚላቸው። የአርቲፊሻል የሆነው ፋሻል የሆነው ነገር አይደለም። የውስጡ ጄኒውን እንድትሆኑ ይሄ በውስጥ ሰውነታችሁ በመንፈሱ እንድትጠነክሩ ክርስቶስ በልባችሁ በእምነት እንዲያድር እየመጣ ቪዚት እንዲያደርግ ሳይሆን ፐርማነንትሊ እንዲኖር ስትኖር ወክ ስታደርግ ኢየሱስ አብሮ እንዳለ እንዲገባ አለ እኮ ግን አይረሳም። ብዙ ጊዜ እኮ ሰው ይረሳዋል። ከክርስቶስ ፍቅር የሚለየን ማን ነው? ጥያቄ ነው። ችግር ነው ወይስ ሲቃይ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ? ይህም ስላንተ ቀኑን ሙሉ ከሞት ጋር እንጋፈጣለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። ቁጥር 37 ምንም አይለየንም ይልና ይዘረዝራል። በዚህ ሁሉ በወደደን በእርሱ ከአሸናፊዎች ምን ማለት ነው? እየዘረዘርኳቸው ያሉት ጉዳዮች ሻምፒየንስ ናቸው። ችግር ብዙ ሰው አንበርክኮ ያውቃል። ሲቃይ፣ ስደት፣ ራቁትነት፣ ሰይፍ፣ ሞት በጣም ብዙ ሰው አንበርክኳል። ምን ማለት ነው? ሰው የሚያምነውን ነገር ከነዚህ ውስጥ ለአንዱ ብሎ ሊቀይረው ይችላል። ጳውሎስ እርግጠኛ ነኝ እነዚህ በሙሉ አይለዩኝም የሚለው እወደዋለሁ አይደለም፣ ወዶኛል ነው። መወደዱ ላይ ተያይዘናል። እኔና እግዚአብሔር አይደለም፣ ይዞኛል። ቀጥሎ እንደዚህ ይላል፣ ከአሸናፊዎች ይህን ተረድቻለሁ። ሞትም ይሁን ሕይወት፣ መላእክትም ይሁኑ አጋንንት፣ ያለውም ይሁን የሚመጣው ምን ማለት ነው? እስካሁን የደረስንበት አለ። ምናልባት እኛ ዲስከቨሪ ያላረግነው ከዚህ በኋላ ደግሞ የሚደረግ ምን ያህል በክርስቶስ ፍቅር ላይ ያለው መተማመን ያለው መከራ፣ ስደት፣ ችግር፣ ሞት፣ ሕይወት፣ መላእክት፣ አጋንንት ብቻ ሳይሆን የሚመጣው ሌላም ካለ ብሎ ለእኛ ክፍት አደረገው። አሁን አንዳንዱኛ የሚገጥመን ቻሌንጅ ጳውሎስ አልገጠመውም ይሆናል። የእኔ ይበልጣል ማለት አንችልም። የሚመጣው የሚላለው ጥቅሱ ከክርስቶስ ፍቅር ምንም አይለየንም። ማንኛውም ኃይል ይልና ከፍታም ይሁን ጥልቀት ወይም የትኛውም ፍጥረት በጌታችን ኢየሱስ ክርስቶስ ካለ ከእግዚአብሔር ፍቅር ሊለየን አይችልም። እንትን ነው ስቴትመንት ነው። ከክርስቶስ ፍቅር ምንም አይለየንም ብሎ ጳውሎስ ያላለፈበትን ወይንም ያልገጠመውን ብቻ አይደለም የዘረዘረው። ስደት፣ ሲቃይ፣ መከራ አንድ ደብዳቤ ሁለተኛ ቆሮንቶስ ላይ ብቻ 55 መከራ አልፏል። ሁለተኛ ቆሮንቶስ እንደው ልንገራችሁ እንዴ ብሎ እኮ የተናገረው ነው። ላስታውስ ቢልማ ለዛውም እኮ 193 ግርፋት አንድ ብሎ ቆጥሮ ነው። ይህን ሁሉ ሲቃይ ያየ ሰው ቆሞ ሲያወራ ከክርስቶስ ፍቅር ይዞኛል። የጳውሎስ መተማመን ተወድጃለሁ። ምን አይነት ፍቅር ነው የተገለጠው! ለብዙ ሰው የ33 ዓመት ተኩል አይሁዳዊ ወጣት መስቀል ላይ የተንጠለጠለ ነው የሚመስለው። ጳውሎስ የተገለጠው ፍቅር ይላል። እነዚህም በሙሉ ይዘረዝራቸውና በወደደን በእርሱ ማለት ምን ማለት ቱ ደሚድስት ማለት ነው አይደል? ሁሉንም ስኬትና መከራ አይደለም የሚዘረዝረው። በአንድ ጎራ እኮ ስኬት። ምን አይነት የፈሰሰ ፍቅር! ምን አይነት መረዳት ነው! ምን አይነት ብርሃን ነው! በእንደዚህ አይነት የህይወት ሲቃይ መካከል ጸንተን የምንቆመው ተወደን ነው። አሁን ይሄ ሰውዬ ከፍታም ቢሆን ሲል ብዙ ከፍታ እንደ ሰው በመንፈሳዊ ደረጃ ካየ ነው ምናልባት ይሄ ሰውዬ የደረሰበት ጋር ለመድረስ ልንጸልይ እንችላለን። ግን ሶስተኛ ሰማይ እምላቸው አሁን ማንም ሰው ሄጄ መጣው የሚለው አይነት አይደለም አይደል? የጳውሎስ የመገለጥ ብዛት ይለዋል። ደግሞ የደረሰበት መገለጥ ህይወቱን አፌክት አድርጎታል። ይገለጥልኝ ብለን እንጸልያለን። ነው ጥሩ ነው ይገለጥልን። ግን ተገለጠልኝ ቀጥሎስ መውጊያ ሰጠኝ ነው የሚለው። እንዳያስታበኝ መውጊያ ሰጠኝ፣ ኃይሉ እንዲገለጥብኝ ያለ መጠን ደግሞ በድካሜ ተመካው። በጣም ሀምብል አረገው። መሄዱ ሩቅ ማየቱ በጣም ጥልቅ አወረደው። ከሰው መሃል አወጣው። መረሳት ፈለገ። መተው አማረው። ታውቃለህ? እና ሶስተኛ ሰማይ ትሪፕል ዳይሜንሽን አክሰስ አድርጎ የእግዚአብሔር መኖሪያ ገነት ገባዋል። ፍጹም ሐሴት ያለበት ቦታ ገባዋል። እና ሰው እማያየውን አየዋል። አይታይም አለ እኔ አየዋል።
ሊሰማ አይገባም አይቻልም እኔ ሰማው አለ። በጣም የተለየ ነገር ነው አይደል እግዚአብሔር እያደረገለት የነበረው። አሁን አንደኛ ቆሮንቶስ ላይ የመልአክ ልሳን ብናገር እኮ ያለው እኮ ገምቶ አይደለም ሰምቶ መጥቶ ሄዶ ሰምቶ መጣና ብናገር ራሱ አለ። አሁን መገለጡ ሀምብል ስላደረገው ነው ፍቅር ከሌለኝ ያለው እንጂ ነገሩ እኮ ያስታበያል። ሊታበይ ሞክሯል። ባይዘይ ሞጌ ሰጠው እኮ ለዛ ነው ናቹራል ነው መታበይ። ሀምብል መሆን ነው ስፒሪቹዋል። ብትታበይ ልክ ነህ ሰው ነህ። ሀምብል ኮንክስ መንፈሳዊ ሆነሃል። ማውጊያ አስቀመጠልኝ አለ። ለምን እኮ አለ ለማየት ያልጸለየ ሰው አይቶ ሲመጣ ለሞጊያው መጸለይ ጀመረ። እባክህ አላነሳም አለው። ለምን አለው? የደረስክበት መገለጥ ያስታብያል። በመገለጥ ብዛት እንዳልታበይ እኮ ነው ያለው። ምን ማለት ነው? የደረሰበት መገለጥ ሊያስታብየው እንደሚችል እግዚአብሔር አምኖበታል። እግዚአብሔር አምኖበት ነው የሰጠው። ትታበያለህ አለው። እዚህ ደርሶ የመጣ የለም። የመጀመሪያ ነው ያስታብያል። ስለዚህ ሀምብሎን እንድትኖር ያሳየው ነገር ከኔ እንዳይለይህ አለው። ምክንያቱም ትዕቢተኛን ሰይጣን አይደለም እግዚአብሔር ነው የሚቃወመው። ሰይጣንማ ጎሽ ጎሽ ነው የሚለው፣ ትዕቢተኛውን እግዚአብሔር ነው የሚቃወመው። ስለዚህ ተመልሶ ከኔ ጋር ያጣላል እና ሀምብል የሚያደርግ ነገር ልስጥሃለሁ። እንዴት ትችላለህ ሲለው በቂ ጸጋ ሰጥሃለሁ እና ሲወጋ እንድትችለው የሚያደርግ ጸጋ ሰጥሃለሁ። እንደው እግዚአብሔር ግን አይገርምም? ከማትወጋ አለው ተወግተህ ብትችል ይሻለኛል። አሁን ሊያሰቃየው ፈልጎ ሳይሆን አብሮት እንዲኖር ፈልጎ፣ አለማሳየትም አልፈለገም እንዲያለፍ ፈልጓል። ካየ በኋላ ደግሞ ታቢው እንዳይጠፋበት ፈልጓል። ስለዚህ አሳየውና መውጊያ ሰጥቶ ጸጋ ጨመረለት። እንዲህ ነው እኮ የሚያኖረን። እንዲህ ባላንስ እየሰራ ነው 70 ዓመት ምንም የኖርን ሳይመስለን የሚያልቀው እንጂ የጸለየው በሙሉ ቢሰጥ እኮ አትኖርም። ህይወት ስልችት ነው የሚል ቻሌንጅ ወይ መከራ የላይፍ ባላንስ ነው። ሁሉ ነገር ልክ ሲሆን ቁጥሩ አይደለም። ህይወት ድክም ነው የሚል ስክራች ሲኖረው እሱን ለማስተካከል ትጸልያለህ፣ ትጾማለህ፣ ታለቅሳለህ። አንዳንዱን ጸሎት እኮ ለአንተ ለልጅ ይልሃል። ከዛ ለልጅ ልጅ ብሎ አንተ ለምነህ ለልጅ ልጅ ልጅ አራተኛ ትውልድ ያያል ይላል። አብርሃም የለመነውን እኛ አይደል ይወሰድን ሩቅ አይቶ እኛን እኮ ያገኘ ነው። ከ2000 ዓመት በኋላ የሚመለስ ጸሎት እኮ ነው የጸለየው። መከራ የህይወት ባላንስ ነው። እንደዛ ባይሆን ማንም ሰው አይኖር አይደል? የተወሰነ ይመልሳል፣ የተወሰነውን ይዟል። የተመለሰውን ይዘን እያመሰገንን ለሚቀጥለው ደግሞ እንመጣለን። ከዛ እሷንም ትንሽ ይመልስና ደግሞ ሌላ ደግሞ ይዛል እንሄዳለን። በኋላ ላይ ግን የሆነ ደረጃ ላይ እንደርሳለን፣ ቢያድነኝም ባያድነኝም። እና ጳውሎስ በእንደነዚህ አይነት መከራውን በጣም ከባድ ነው የዘረዘረው። ከፍታ ብሎ የሚዘረዝረው በሰው ደረጃ በቀላሉ አክሰስ አይደረግም ከፍታው። በእነዚህ ሁለት ትልልቅ ኤክስትሪሞች መካከል በክርስቶስ ፍቅር ነው የምኖረው ይላል። ይሄኛውም አያጠፋኝም፣ ይሄኛውም አይለየኝም፣ በወደደኝ በእርሱ ከአሸናፊዎች የቸርች ድምፅ ነው እንበልጣለን ይላል። በኋላ መጨረሻ ላይ የሚዘጋው ጳውሎስ ይህንን ሲናገር በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ሊለየኝ እንደማይችል ተረድቻለሁ። አይለየኝም ብቻ አይደለም ያለው። አሁን ድርቅ ብዬ አይለየኝም እያልኩ ነው አይደለም የሚለው፣ ገባኛል። ያላፋኝ ይሆናል እንጂ ሊለየኝ እንደማይችል ገብቶኛል። ላይፍ እንደምታውቁት ፕሮሰስ ነው፣ ሂደት ነው። በጣም አፕስ ኤንድ ዳውንስ አለው። ሁሌ ከፍታ ላይ ላትሆኑ ትችላላችሁ። የሆነ ጊዜ ደግሞ ሊወርድ ይችላል። ከዛ እንደገና ትነሳላችሁ። የሚደክም ይኖራል። በየትኛውም የህይወት መንገድ ውስጥ አለ በክርስቶስ ኢየሱስ ካለው ከእግዚአብሔር ፍቅር ይሄ ሁሉ ሊለየኝ አይችልም። መላእክትና አጋንንት አይደለም፣ ልዩ ፍጥረት ገና ኢንቬንት ያላረግነው ነገር ማለት ነው። ገና የሚመጣ ካለ ለመጨረሻው ዘመን ተብሎ የታቀደ ካለ ከክርስቶስ ፍቅር ሊለየን ከዚህ ሁሉ የተወደድንበት ይበልጣል። በመስቀል ላይ የተገለጠው ፍቅር ይበልጣል። በጣም ከፍ ብትሉ ከአብ ቀኝ በላይ ከፍ አትሉም። በጣም ብትወርዱ ከሲኦል በታች አትወርዱም። ኢየሱስ ጥግና ጥጉን ነው በፍቅር የነካው። መሀል ላይ ነው ያላችሁ። በጣም በወጣ ከአብ ቀኝ በላይ አልወጣም። ተሰቃየው በለታ እሱ የወረደው ድረስ አልወርድም። መሀል ላይ ናችሁ። ፍቅሩ እዛ ጥግና እዛ ጥግ ነው። የትም ብትሄዱ ዓለምን የጠቀለለ ፍቅር ነው። ምንም ያህል ዘመን ብትሰቃዩ ለዘላለምን የወደደ ርዝማኔው ማንም ከዚህ ፍቅር ውጪ ሊወድቅ አይችልም። ምንም አይነት የህይወት ምስቅልቅል ውስጥ ልትሆኑ ትችላላችሁ። ተወዳቸዋል። እግዚአብሔር በክርስቶስ ኢየሱስ የገለጠው ፍቅር ወደር የለውም። ማንም እንደዚህ ሊወደኝ አይችልም። የወደደኝ የለም፣ ሊወደኝ የሚችል አይመጣም። የመጨረሻውን ወዶኛል። ከዚህ ፍቅር ደግሞ ሊለየኝ የሚችል የለም። ስለዚህ ሴኪሪቲያችን መወደዳችን። እውነተኛ ፍቅር ፍርሃትን አውጥቶ ይጥላል። እንደሚወድ ከገባ እንደማይጥልህ ታውቃለህ። እንደምትወደኝ አውቃለሁ። ምን ያህል እንደሆነ አስረዳኝ እየጸለይክ እሱ ሲገባ የሆነ ቀን መንገድ ላይ ሀሳብ ቀይሮ ትቶኝ ይሄድ ይሆን? አትፈራውም። ልደክም እችላለሁ፣ ይወደኛል፣ ያነሳኛል። ልወድቅበት እችላለሁ፣ ብድግ ያደርገኛል። አንድያ ልጁን መስቀል ላይ እስኪከፍል ከወደደኝ ኢየሱስ መስቀል ላይ ሲያጣጥር አባቴ ምን ነው ተውከኝ እያለ አንድያ ልጁ ሲያጣጥር አብ ዝም ያለው እኔን አይቶ ነው። ያን ያህል ይወደኛል ማለት ነው። እግዚአብሔር ይህንን ፍቅር እንደገና ያፍስስብን። በእግዚአብሔር ቤት የሚያኖረኝ ይሄ ነው። ጳውሎስ የሚኖረው በዚህ ነው። ይተጋል፣ ይጾማል፣ ይጸልያል፣ በጣም ፋይት ያደርጋል። መኖሪያዬ ነው ግን አይልም። የምኖረው ስለወደደኝ ነው።
ትጋቱ ከመውደድ የመነጨ። ለምትወዱት ሰው እናንተ ምንም አታረጉም እንዴ? ለምትወዱት ሰው እኮ የሆነ ነገር ስታረጉ ውለታ እየዋላችሁለት አይደለም። እንደሚወደኝ ከገባኝ ምንም ባረግለት ያንሰዋል። ተንበርክክ የረጅም ሰዓት ብጸልይ ውለታ እየዋልኩለት አይደለም፣ ስለሚወደኝ ነው። ህብረት እያረኩ ነው። የሆነ ነገር ብተው ሲለኝ ብተውለት ስለሚወደኝ ነው። ማንም አይወደዳችሁ፣ እሱ ወዷቸዋል። መስቀል ላይ ስለ ኃጢአቴ እስኪሞት ድረስ ወዶኛል። ለዘላለም ከኔ ጋር ኑር። ይሄ ብቃት ነው ለኛ። ክርስቶስ ወዶኛል። ቀና ብለን በዚህ ቤት እንኖራለን። ክብር ለኢየሱስ ብቻ ይሁን።